ሰላም ጋይስ፣ ይሄ ብሩክ ፋሚሊ ቻናል ነው። ያው አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ጀምሩ። ምንድነው ዛሬ የምንወያየው እንዳያችሁት ርዕሱ ላይም 5 ጥያቄዎች ወይም ሀላፕ ላይ የሚነሱ 5 ጥያቄዎች አሉ። እነሱ ምንድናቸው? አንደኛ ላይ ፌስ አውተንቲኬሽን ወይም የፊት አሻራ፣ እሱ በደንብ እየተጠየቁት ወይም እየተነሳ ያለ ጥያቄ ነው። ሁለተኛ ስቲርኒድ፣ ሶስተኛ ኮይን መሰብሰቢያ ወይም ደግሞ ጂ ኮይን የሚባል አለ፣ ስለሱ ነው ያለን። አራተኛ ላይ ስለ ኤጀንት ወይም ኤጀንት እንዴት እናድርግ የሚል ተደጋጋሚ ጥያቄ አለ። አምስተኛ ላይ ደግሞ ኤክስቼንጅ ላይ አሉ አንዳንድ ትንሽ የሚያወዛግቡ ነገሮች እና እነዚህን 5ቱን እናያለን ማለት ነው። እስኪ ከፌስ አውተንቲኬትን ጀምር። የመጀመሪያው ስለ ፊት አሻራን ጀምር። እዚህ ጋር ፌስ አውተንቲኬሽን ሳሰጡ ታስክ መስራት ትችላላችሁ። አዎ ትችላላችሁ። ግን ምንድነው መቼ ይጠይቃችኋል? ይሄ ዊዝድሮ ስታደርጉና ኤክስቼንጅ ስታደርጉ ይጠይቃችኋል ማለት ነው። የዛን ሰዓት ምንድነው የሚጠይቃችሁ? ፓስወርድ ይጠይቃችኋል። ፓስወርድን ደግሞ ፌስ አውተንቲኬሽን አሻራ ሳሰጡ ፓስወርድን ማምጣት አትችሉም። ኦኬ። እና አሻራ ወይም ፌስ አውተንቲኬሽን ስጡ። ከዛ ከሰጣችሁ በኋላ ምን ያመጣላችኋል? ፓስወርድ ሙሉ ይላችኋል። ይሄ ፓስወርድ ደግሞ የማረሱት ሊሆን ይገባል። ይሄውም 6 ዲጂት ፓስወርድ ነው የሚያመጣላችሁ። ያንን ሞልታችሁ እዚህ ጋር ላስጠነቅቃችሁ የምፈልገው የማረሱት ፓስወርድ ነው መሆን ያለበት። ከረሳችሁ ደግሞ ምን ታደርጋላችሁ? ሪሴት ማድረግ ትችላላችሁ። ፌስ አውተንቲኬሽን እንደገና ሰጣችሁ ሪሴት ማድረግ ትችላላችሁ። ፌስ አውተንቲኬሽን ይሄንን ይመስል ማለት ነው። ሁለተኛ ላይ እንዳልኳችሁ ስቲርኒድ ላይ እዚህ ጋር ብዙ ሰው የሚሸወድበትና የማያውቀው ነገር ምንድነው የሚለው እንመልከት። እስኪ ስቲርኒድ ሩሉ ጋር የሚያሳየን ጋር እንግባ። ሆስት ሴንተር የሚል ጋር አለ። ባጭሩ ነው የምንመለከተው። እዚህ ጋር እንደገባን ሩል የምታሳያለች የኦሽ ማርክ ምልክት ላይ ጋር አንድ ጊዜ ትገባላችሁ። ከዛ እዚህ እንደገባን እንዳልኳችሁ ብዙ ሰው የሚሸወደው ስቲርኒድ ከ7 ቀን በኋላ ነው የሚጀምረው ሀላፕ ላይ ብሎ ያስባል። አይደለም፣ ስቲርኒድ የሚጀምረው ከገባችሁበት ቀን ጀምሮ ነው። እና ደግሞ እንዳያችሁት እኮ እዚህ ጋር ኒውካመር ወይም አቀባበል የሚሰጠን እኮ እዚህ ጋር 6000 አይደለም። ብዙ ሰው የሚያስበው 6000 ነው ብሎና 5000 ነው የሚሰጠን። 6000 ሳይሆን 5000 ነው የሚሰጠን ፖይንት ማለት ነው። እና 1000 ምንድነው የሚሰጠን ስቲርኒድ ከዛ ስለሚጀምር ነው። ኦኬ፣ የስቲርኒዱ ነው 1000 የሚሰጠን ማለት ነው። እና ያ ለስንት ጊዜ ነው የሚቆየው? ወይም ኤል ኖ ታርጌት ላይ ለስንት ጊዜ ነው የሚቆየው ደግሞ የሚል ብዙ ጥያቄ አለ። ይሄ ለአንድ ወር ነው የሚቆየው። ኦኬ፣ ከአንድ ወር በኋላ ኤክስቼንጅ ካላረጋችሁ ምንም ፖይንት አታገኙም ማለት ነው እየሰራችሁ። ስለዚህ ከአንድ ወር በኋላ ኤክስቼንጅ አድርጋችሁ ነው ኤል ታርጌት በኋላ የምታርፉት። ኤል ታርጌት ወይም ኤል ታርጌት ላይ ከአንድ ወር በኋላ የለም፣ በቃ ገቢ ማግኘት አትችሉም። እና ስቲርኒድ ከቀን በኋላ ነው የሚጀምረው እንዳልኳችሁ። ሶስተኛ ላይ ደግሞ በደንብ ስቲርኒድ ላይ የሚጠይቅ ጥያቄ 150,000 ፖይንት ከተቀበሉ በኋላ ኒውካመራችንን አጣና የሚሉ ብዙ ልጆች አሉ። አዎ ታጣላችሁ። 150,000 ፖይንት ከተቀበላችሁ ወይም ጊፍት ከተቀበላችሁ ይሄ ኒውካመርነታችሁን ታጣላችሁ። ለምሳሌ 3ኛ ቀን ላይ ናችሁ እንበል፣ 150,000 ፖይንት ተሰጣችሁ ጊፍት። ከአራተኛው ቀን በኋላ እንደ ኒውካመርነት አትወሰኑም፣ አትታዩም ማለት ነው። ኒውካመርነታችሁን ታጣላችሁ 150 ጊፍት ከተቀበላችሁ ባጭሩ። እና ስቲርኒድ ይሄንን ይመስላል ማለት ነው። ሶስተኛ ላይ የኮይን መሰብሰቢያ መንገዶች ነው። ኮይን እንዴት እንሰብስብ የሚል ደግሞ በጣም ብዙ ጊዜ የሚነሳ ጥያቄ ነው። እስኪ ኮይን እንዴት እንሰበስባለን የሚለውን እዚህ ጋር አንድ ባንድ እንመለከታለን ማለት ነው። አንድ ጊዜ ቤታችን ውስጥ እንገባለን። ከዛ ቤታችን ውስጥ እንደገባን ያው ዋናው ደግሞ መጀመሪያ እንዳነሳውላችሁ ጂኮይናችንን እንዴት እንቀይር የሚል ብዙ ጥያቄ አለ። ጂኮይን ባጭሩ መቀየር የምንችለው አንድ ጊዜ እንገባና ጊፍታችን ውስጥ ጊፍት የምንላላክበት ከዛ ላኪ ጋር እንገባለን። ያው እንደተለመደው ይሄ ነው ጂኮይን። በዚህ ነው ጋምብል ማድረግ የምንችለው ጂኮይንን። ከዛ መቀየር ስንፈልግ ግን እዚህ ጋር እንገባለን። ታች ጋር እንገባና አንድ ጊዜ ስንጫነው እዚህ ጋር መቀየር ትችላላችሁ። እዚህ ጋር ገብታችሁ ማለት ነው። ምን ያመጣላችኋል? እዚህ ላይ 10,000 ጂኮይን 10,000 ኮይን ይላችኋል። እና በዚህ መልኩ ትቀይራላችሁ። 10,000 ስገቡ ማለት ነው። ትቀይሩ ደግሞ እዚህ ጋር ታውቁት የምትፈልገው ነገር 10,000 ብላችሁ አይደለም እዚህ ጋር የምትጽፉት 10,000 ብትሉት ላይ በታች በጣም ብዙ ቁጥር ነው የሚያመጣላችሁ። ስለዚህ አንድ ነው የሚባለው። 10,000 ለመቀየር ከፈለጋችሁ 1፣ 20,000 ከሆነ 2፣ 30,000 ከሆነ 3። በዚህ መልኩ ትቀይራላችሁ ጂኮይን ማለት ነው። ይሄ አንድ ኮይን ማግኛ ዘዴ ነው። ሌላኛው ደግሞ አሁን አዲስ አፕዴት ከተደረጉ በኋላ 2 ፊቸሮች ተጨምረዋል። እነሱም እዚህ ጋር ያሉት ናቸው። እዚህ ጋር እንደምትመለከቷቸው አሉ። እና እስኪ እንግባ። እስኪ የመጀመሪያው ዋጋ ታችኛው ዋጋ ይሄ ሁለቱም በኤክስቼንጅ የምታገኟቸው ናቸው። እዚህ ጋር ለምሳሌ ይሄ ሳጥኑን ይሄን በምትሞሉበት ጊዜ ወይም ፐርሰንቱን በምትሞሉበት ጊዜ ኤክስቼንጅ አድርጋችሁ እኔ ለምሳሌ እዚህ ጋር 1.63% ነው ገና የመጀመሪያውን ሳጥን ለሞላ ማለት። ከዛ ይሄን ከሞላችሁ ይላችኋል ይሄንን ታገኛላችሁ። እዚህ ጋር ፕራይዝ ይላችኋል። ፕራይዝ ማለት ሽልማት ነው። እዚህ ጋር የተደረደሩትን ታገኛላችሁ ማለት ነው። ታች ጋር ያሉትን ታገኛላችሁ። ላይ ጋር ደግሞ እንደምታዩቸው እዚህ ጋር ሽልማቱን አሁን እያገኘው ያሉ እንትኖች ናቸው። እዚህ ላይ ያሉ የሚሰሩ ሰዎች ናቸው ሽልማቱን እያገኙ ያሉ።
እዚህ ጋር እንደምታዩቸው እዚህ ጋር ለምሳሌ 30 ኮይን አሁን አግኝታለች ይችላል። ድጋሚ 30 ኮይን በዚህ መልኩ ነው ማለት ነው። እስኪ ሌላኛውን ደግሞ እንመልከት። ከዚህ ደግሞ ቀለል ያላል ሌላኛ ኮይን መሰብሰቢያ እዚህ ጋር አለ ቦምብ የሚል እስኪ አንድ ጊዜ እንግባ። ይሄ ወርቃሙ ይሄ ምንድነው? ሩቡም ይባላል። በኋላ ይፈነዳል ስላችሁ ይሄ እዚህ ጋር ለምሳሌ 1 ሚሊዮን ይጠይቃል። 1 ሚሊዮን ኤክስቼንጅ ይጠይቃል። እኔ 650 ሺህ ነው ያረኩት ማለት ነው። 1 ሚሊዮን ሲሞላ ይሄ ቦምቡ ይፈነዳና 500 በየጊዜው ይሰጠኛል ማለት ነው። ያው በግልጽ ባያስቀምጠውም 500 ለስንት ጊዜ ነው የሚሰጥ? ግን ኤቭሪ ታይም ይሰጣል ማለት ነው። 500 ለየትኛው? ለሩም ኦነሩ ለሩም ባለቤቱ ማለት ነው። ለሩም መሪው ልንለው እንችላለን። ለሱ 500 ይሰጣል። ያው ሌሎችም የሚደርሷቸው ይኖራል እና ምንድነው ይሄን ለመጨመር ይሄን በደንብ ለመጨመር ጊፍቱን እዚህ ጋር እንደምታዩት ኢንክሪዝ ጊፍት ፍሎ ነው ይላል። አንድ ጊዜ ስንጫን ነው ጊፍት ተላላኩ ነው የሚለው አያችኋል። ይሄን ጊፍት ለመጨመር ስትላላኩ ነው የሚሰበስብላችሁ ማለት ነው። እነዚህን ኮይን መሰብሰብ መንገዶች አየን። እስኪ ሌላኛው ደግሞ ምንድነው? እናንተ ከኮይን ሴለር ኮይን ስገዙ በዛ ሰዓት ኮይን ማግኘት ይችላላችሁ። ኮይን ገዝታችሁ ኦኬ። ለምሳሌ እኔ አሁን እዚህ ላይ ኮይን ገዝቻለሁ። ባይዘው እዚህ ጋር ኮይን ግዙ መላችሁ ኮይን ሴለር ምናምን ሳይሆን እና ኮይን ሴለሮችን ለማስተዋወቅ ሳይሆን እንድትጠቀሙ ነው። ኢንቨስት ብታደርጉበት አይጎዳችሁም። ምክንያቱም ወደፊት ያለውን አስባችሁ ነው ኢንቨስት የምታደርጉት። ስለዚህ ኢንቨስት ማድረግ ምንም አያሳስብም ማለት ነው። እና ኢንቨስት አድርጉ። ምንም ኖርማል ነገር ኢንቨስት አድርጉ። እና ኮይን መሰብሰቢያ መንገድ ይሄንን ይመስላል ማለት ነው። ሌላኛውንና አራተኛውን ስንመለከት ኤክስቼንጅ ነው። ኤክስቼንጅ ላይ እንዳልኳቸው ብዙ ጥያቄዎች አሉ። ምንድነው የሚለውን ስንመለከት እስኪ አንድ ጊዜ ፖይንታችን ጋር እንገባለን። ብዙ አማራጭ አለ ኤክስቼንጅ ለማግኘት፣ ግን አንደኛው ፖይንት ጋር እንገባለን። ፖይንት ጋር እንደገባን ምን እናገኛለን? ኤክስቼንጅ የሚል እናገኛለን። እስኪ አንድ ጊዜ እንገባለን እዛ ውስጥ። ምንድነው እዚህ ጋር በደንብ ላሳያችሁ የፈለኩት ነገር ኤክስቼንጅ ስናደርግ እምቢ አለን ትላላችሁ። ያው የመጀመሪያ ኤክስቼንጅ ስታደርጉ እምቢ ያላችሁ እንዳልኳችሁ ፌስ አውተንቲኬሽን ስላልሰጣችሁ ነው የሚሆነው። ሁለተኛው ደግሞ እዚህ ጋር 100,000 ምናምን ብላችሁ ነው እንደሌላው አፕ የምትጽፉት። እንዳብዛኛው እንደዛ አይጻፍም። እዚህ ጋር አንድ ተብሎ ነው የሚጻፈው። አንድ እዚህ ጋር ይሁን አንድ ተብሎ አንድ ጊዜ 100,000 ለመቀየር ከፈለጋችሁ አንድ ነው የምትሉት። 200,000 ከሆነ ደግሞ ሁለት፣ እንደዚህ ሲንግል ነው በቃ። 300,000 ከሆነ ደግሞ 3፣ 400,000 ከሆነ 4 እንጂ 100,000 ለመቀየር ፈልጋችሁ 100,000ን አጽፉም። ኦኬ ይሄን ነው በደንብ ኤክስቼንጅ ላይ አድቫይስ ልሰጣችሁ የሞከርኩት። ኤክስቼንጅ ይሄንን ይመስላል ማለት ነው። አምስተኛ ላይ ምንድነው ኤጀንት እንዴት እናደርግ የሚል በጣም ጥያቄ አለ። ስለ ኤጀንት አደራረግ በሰፊው ሌላ ቪዲዮ ሰራላችኋለሁ፣ ግን እዚህ ጋር ባጭሩ ይሄን ትልስታችሁ። ለምሳሌ እዚህ ጋር ስክሪንሾት ተደርጎ ያው የተላከልኝ ነው። በዚህ አይነት ነው ይሄ ኤጀንት አካውንት ስለሆነ እዚህ ጋር ለምሳሌ ሆስቶች እንደዚህ አይነት ይመጣላችኋል። ኤጀንሲ ላይ ሲገቡ ማለት ነው። እንደዚህ አይነት ይመጣላችኋል። ክሬት አን ኤጀንሲ የሚል ምንድነው እዚህ ጋር ሌላው አፕ ጋር እንደሚመሳሰል የሚያደርጉ ኤጀንት አደራረግ ምንድነው? ኤጀንቶች ልጆቻችሁን ወይም ሆስት የሆኑትን ወደ ኤጀንት ለማድረግ ስትፈልጉ ሪሙቭ ማድረግ የለባችሁም። እዚህ አፕ ላይ ኦኬ ሪሙቭ አታደርጉ። ምን ያደርጋሉ እነሱ ሆስቶቹ ኤጀንት ጋር የሚለው ጋር ይገቡና የዚህ አይነት ያገኛሉ። እንደነገርኳችሁ እዚህ ጋር ገብተው ኢንፎርሜሽን ሙሉ ይላቸዋል። ዋትስአፕ ነምበር ሙሉ እና ደግሞ ኤጀንት ስማቸውን አንዳንድ ነገር ሙሉ ይላቸዋል። ከዛ እናንተ ጋር ቴክስት ይደርሳላችኋል። ያ ልጅ ኤጀንት የመሆን ጥያቄ አቅርቧል፣ አግሪ በሉ ወይ ደግሞ ሪጀክት በሉ ይላችኋል። እናንተ አግሪ ካላችሁ ተስማማላችሁ ማለት ነው። አግሪ ብላችሁ ኤጀንት ይሆናል ልጅየው ማለት ነው። እና ኤጀንት በቀላሉ በዚህ መልኩ ነው የምታደርጉት። እና የሚቀላችሁ ደግሞ በተለይ መጀመሪያ ሆስት ከሆነ ልጅየው እዚህ ጋር ፎርሙን ይሞላል። በቃ እናንተ ጋር ቴክስት ይደርሳል። ያን አግሪ ብላችሁ ልጅየው ኤጀንት ሆነ ማለት ነው። ባጭሩ ኤጀንት አደራረግ ይሄ ነው። እና አምስቱ ጥያቄዎች የተመለሱላችሁ ይመስለኛል። ያው እንደተለመደው እኛ ማግኘት ከፈለጋችሁ የቴሌግራም ቻናል እዚህ ጋር አለ። በቴሌግራም ኮንታክት ደግሞ ያገኙናል። በተለይ ደግሞ አንተን ማግኘት አልቻለም ወይም ደግሞ እንዴት እናገኘ ያላችሁ አዲስ አፑን እየከፈታችሁ ያላችሁ ቢሆን እንደከፈታችሁ አፑን ኤጀንሲ ኢሜል ታገኛላችሁ እናንተ ማለት ቁጥሩን የምሞሉበት የኛን አይዲ የምትሞሉበት ኤጀንሲ የሚለው ስገቡ ይህንን አይዲ ተሞሉና ብሩክ ፋሚሊ ትቀላቀላላችሁ ማለት ነው። በዚህ መልኩ አብረን መስራት እንችላለን። ቪዲዮ ከተመቻችሁ የዛሬው ላይክ እና ሰብስክራይብ አድርጉ። ሌላ ጊዜ በሌላ ቪዲዮ እንመለሳለን።